ለጥቂት ሰከንዶች ቆም በል። ጊዜው በጣም እየቀነሰ ነው። ነገ አይደለም፣ ወደፊት በሆነ ቀንም አይደለም፣ አሁን። አብዛኛው ሰው የማይቋረጥ ጊዜ እንዳለው ያስባል። እውነተኛው ህይወት በኋላ የሚጀምር ይመስላቸዋል። ብዙ ገንዘብ ሲኖራቸው፣ ዝግጁ ሲሆኑ፣ ወይንም ነገሮች ሁሉ ፍጹም ቢሆኑ የሚጀመር። ነገር ግን አብዛኛው ሰው የሚሸወደው አንድ እውነት አለ። እስከ 80 ዓመት ብንኖር እንኳ የምናገኘው ወደ 4000 የሚጠጉ ሳምንታትን ብቻ ነው። 4000 ይህ ሙሉ ህይወታችን። እናም 20 ዓመት ሆነን ሩቡ ቀድሞ ሆኗል። 1000 ሳምንታት ተጠናቀዋል። መልሰውም አይመጡ። ብዙ ሰዎች ስለዚህ ጉዳይ ማሰብ አይፈልጉ። ምቾት አይሰጥም፣ ያስፈራል። ነገር ግን እውነቱን ችላ ማለት ሰዓቱን አያቆመው። ሰዓቱ አሁንም እየሄደ ነው። አሁንም ጥያቄው ቀላል ነው። በቀሩን ሳምንታት ምን እያደረግን ነው? ቀሪ ጊዜውን ውብ ለማድረግ 13 ህጎችን እንሆ። የመጨረሻ 5ቱ ደግሞ ዋው! ህግ 1 ነገ ውሸት ነው። ሰዎች ነገ የሚባል ተረት ውስጥ ይኖራሉ። ነገ ጀምራለሁ፣ ነገ ብዙ ጊዜ ይኖረኛል፣ ነገ ዝግጁ እሆናለሁ። ነገር ግን ነገ ማታለያ ነው። ጊዜ እንደ ገንዘብ አይደለም፣ ሊታከማቸው አትችልም። ያለችን ይህች ቅጽበት ብቻ ናት። ሰዎች ነገ ሲሉ ብዙውን ጊዜ ከዛሬ እየሸሹ ነው። ትክክለኛውን ጊዜ ይጠብቃሉ። ነገር ግን ትክክለኛ ጊዜ የሚባል ነገር የለም። ሁልጊዜም ችግሮች ይኖራሉ፣ ሁልጊዜም ስራዎች ይኖራሉ፣ ሁልጊዜም ትኩረት የሚከፋፍሉ ነገሮች ይኖራሉ። ሁሉንም ነገር እስኪስተካከል ከጠበቅን ለዘላለም እንጠብቃለን። ህግ 2 የቅልጥፍና ወጥመድ። ብዙ ሰዎች እንዲህ ብለው ያስባሉ። መጀመሪያ ሁሉንም ነገር ልጨርስ፣ ከዚያ እውነተኛ ህይወቴን እንጀምራለሁ። ስለዚህ ሜሴጆችን ይመልሳሉ፣ የጊዜ ሰሌዳቸውን ያስተካክላሉ፣ ሁሉንም ነገር ያደራጃሉ። ነገር ግን አንድ እንግዳ ነገር ይከሰታል። ስራዎችን በፍጥነት በጨረስን ቁጥር ሌሎች ብዙ ስራዎች ብቅ ይላሉ። ተጨማሪ ስራዎች፣ ተጨማሪ ችግሮች፣ ዝርዝሩ አያልቅ። እኛ በትናንሽ ነገሮች ስንጠመድ ዓመታት በዝምታ ይጠፋሉ። አንድ ቀን እንነቃለን። 10 ዓመታት አልፈዋል። ህልማችን ግን አሁንም በጥበቃ ላይ ነው። ህግ 3 በውስጣችን ያለው ዝሆን። በእያንዳንዱ ሰው ውስጥ 2 ኃይሎች አሉ፣ መሪውና ዝሆኑ። መሪው ያስተውላል፣ መሪው ግቦች አሉት። ዝሆኑ ስሜት ነው፣ ዝሆኑ ምቾትን ብቻ ነው የሚፈልገው። መሪው እንዲህ ይላል፣ በህልማችን ላይ እንስራ። ዝሆኑ ደግሞ እረፍት እናርግ፣ የሆነ ነገር ነገ እንጀምራለን። ዝሆኑ ትልቅ ነው፣ ስለዚህ ብዙውን ጊዜ ዝሆኑ ያሸንፋል። ሰዎች ህይወታቸውን የሚያዘገዩት ለዚህ ነው። ሰነፍ ስለሆኑ አይደለም፣ ስለሚፈሩ። መውደቅን ይፈራሉ፣ ሞኝ መስለው መታየትን ይፈራሉ፣ ህልሙ ከባድ መሆኑን ማወቅን ይፈራሉ። ስለዚህም ህልሙ በአእምሮ ውስጥ በሰላም ይቀመጣል፣ ፍጹም ያልተነካ እንዲሁም እውን ያልሆነ ሆኖ። ህግ 4 በጣም ብዙ ምርጫዎች። ከብዙ ዘመናት በፊት ሰዎች ጥቂት አማራጮች ብቻ ነበሯቸው። ዛሬ ማንኛውም ነገር መሆን ትችላለህ፣ የትም መሄድ ትችላለህ፣ ማንኛውንም ነገር ማድረግ ትችላለህ። ይህ ነፃነት ይመስላል፣ ነገር ግን አዲስ ችግር ይፈጥራል። በጣም ብዙ ምርጫዎች፣ ሁሉም ነገር ሊሆን ይችላል ሲባል ሰዎች ይደነግጣሉ። የተሳሳተ መንገድ መምረጥን ይፈራሉ። ስለዚህ ምንም ሳይመርጡ ጊዜው ያልፋል። ህግ 5 የመንቂያው ደወል። አብዛኛው ሰው የሚነቃው ዘግይቶ ነው። አንዳንዴ በህመም፣ አንዳንዴ በሞት፣ አንዳንዴ በእርጅና። በድንገት አንድ ነገር ይረዳሉ። ህይወት አጭር ናት። በህይወት መኖር በራሱ ብርቅ ነው። ስለ እኛ መኖር በሚሊዮን የሚቆጠሩ አጋጣሚዎች መገጣጠም ነበረባቸው። እኛ የአጋጣሚዎች ተአምር ነን። ሰዎች ይህንን በግልጽ ሲረዱ ጥያቄያቸው ይቀይራል። ምን ያህል ጊዜ ቀረኝ ብለው መጠየቅ ያቆማሉ። ይልቁንም ዛሬ ምን ማድረግ አለብኝ ብለው መጠየቅ ይጀምራሉ። ህግ 6 ፈታኙ ወቅት። እያንዳንዱ ትርጉም ያለው መንገድ አስቸጋሪ መካከለኛ ክፍል አለው። ይህ ፈታኙ ወቅት ይባላል። በመጀመሪያው ላይ ሁሉም ነገር አስደሳች ነው። ከዚያ ስራው አዝጋሚ ይሆናል፣ ከባድ፣ አሰልቺ። አብዛኛውን ሰው እዚህ ጋር ያቆማል። ነገር ግን ይህ ፈታኝ ወቅት ዓላማ አለው። ሰነፎችን ያገላል። ስኬት ቀላል ቢሆን ኖሮ ሁሉም ሰው ይኖረው ነበር። ሽልማቱ መጓዛቸውን ለሚቀጥሉ ሰዎች ብቻ ነው። ህግ 7 ትናንሽ እርምጃዎች ያሸንፋሉ። መነሳሳትን አንጠብቅ። መነሳሳት አስተማማኝ አይደለም። ይልቁኑ ትናንሽ እርምጃዎችን እንጠቀም። በጣም ትናንሽ። መጽሐፍ እንፈልጋለን፣ 2 አንቀጾችን እንጻፍ። መሮጥ እንፈልጋለን፣ ለ5 ደቂቃ እንራመድ። እርምጃውን በጣም እናሳንሰው፣ ዝሆኑ እንዳይፈራ። በየቀኑ የሚደረጉ ትናንሽ እርምጃዎች በአንድ ቀን የሚታሰቡ ትላልቅ እቅዶችን ያሸንፋሉ።
ህግ 8 ከምቾት ይልቅ ትርጉም። ምቾት የበዛበት ህይወት ትርጉም ያለው ህይወት አይደለም። ምቾት ለአንድ አፍታ ጥሩ ስሜት ይሰጣል፣ ትርጉም ግን ረዘም ላለ ጊዜ ይቆያል። ትርጉም ከሁለት ነገሮች ይመጣል፣ ብቃትና ዓላማ። ብቃት ማለት በየቀኑ እየተሻሻሉ መሄድ፣ ከሌሎች የተሻለ መሆን አይደለም፣ ከትናንት ማንነትህ የተሻለ መሆን። ዓላማ ማለት ከራስህ በላይ ለሆነ ነገር ማገልገል ነው። ሰዎችን መርዳት፣ ጠቃሚ ነገር መገንባት፣ ዓለምን ጥቂት ማሻሻል። ይህ ትልቅ ደስታን ይፈጥራል። ደስታ ብቻ ሳይሆን ትርጉምን። ህግ 9 ባለማድረግ የሚገኝ ደስታ። በህይወታችን ሁሉንም ነገር ለማድረግ አንችልም። ያ ደግሞ ጥሩ ነው። አንድ መንገድ ስንመርጥ ህይወታችን ለእርሱ እንሰጣለን። ምርጫውን ኃይለኛ የሚያደርገው ያ ነው። ሁሉንም ነገር ማሳደድ እናቆማለን። አስፈላጊ በሆነው ነገር ላይ ብቻ እናተኩራለን። ልንሆንበት በሚገባ ቦታ ላይ ነን። አሁን አስፈላጊ የሆነውን ስራ እየሰራን ነው። የመጨረሻው እውነት እጆቻችንን እንይ። እነዚህ መሳሪያዎቻችን ናቸው። ይህንን ቀን እንይ። ይህ ጊዜያችን ነው። ለባከኑ ዓመታት ራሳችንን ይቅር እንበል። ሁሉም ሰው ጊዜ ያባክናል፣ ነገር ግን ያለፈው አልፏል። ከእንግዲህ የለም። እውነተኛዋ ይህች ቅጽበት ብቻ ናት። ስለዚህ ራሳችንን አንድ ጥያቄ እንጠይቅ። ዘወትር የምናዘገየው የአንድ ነገር ምንድን ነው? ለሙሉ ጉዞ እቅድ እናውጣ። አንድ እርምጃ ብቻ እንራመድ። አንድ ገጽ እንጻፍ። አንድ ስልክ እንደውል። አንድ ተግባር እንጀምር። ምክንያቱም ይህ ህይወት እንጂ ልምምድ አይደለም። ይህ እውነተኛ ትዕይንት ነው። እናም 4000 ሳምንታችን አሁንም እየቆጠሩ ነው። ስለዚህ እንጀምር። መቼ? ዛሬ።